አንተን አንተ የኛ ጠላት ነው፣ የእናንተ ጠላት ነው። ስለዚህ ነው ለመግደል የምትፈልጉት? መደባደብ ፈልጋል ከኔ ጋር? አዎ ፋይት። እስኪ ልቀቁት ባካችሁ። ና እስኪ ያው ተገርሜ አይቻለሁ። ምክንያቱም እነዚህ አስበዋል ስንት ሰው እንደዚህ አንጠልጥሎ ወደ ውጭ የሚያወጡ ሰዎች እንደዛ አፈር ሲበሉ ስላየው ነው ወይ አባቴና ዮሴፍ ጥያቄ አለኝ ላንተ ነኝ። የምር ግን ከልብ ይሰማ ነበር እሱ ሲሰነዝር? ጥያቄ በቃ አሁን ይሄ ነው ማለት አንተ የምትጠይቀው የሱ መሰንዘሩ ላይ ነው ወይስ በእውነቱ በኩል ባለው ነው? በእውነቱ በኩል ባለው ላይ ነው። እውነቱ ላይ ነው። እኔ መስማት ፈልጌ በቃ አሁን እውነቱ ልንገር። ሰውም እዚህ ጋር አሁን እኔ 1000 ሰው ነው የፈለኩት 600 ምናምን እኔ ብያለሁ። 1000 ሰው ይገባል ቤት ብያለሁ። 1000 ሰው ቅድም ብያለሁ አይደል? 1000 ሰው ይገባል ብያለሁ። ይሄን እንደ ፓስተር ነው ምናምን ነገር ብለህ ምናምን ሊሆን ይችላል፣ ግን 1000 ሰው ቤት ይገባል። እኔ ስማት ነው አልኩ። ዝም ብለህ ቤትህን አሁን ዝም ብለህ ማየት ነው። ወደ እውነቱ እሄዳለሁ። ከመጀመሪያው ነው የምጀምረው። ከመጀመሪያው ሲጀምር አጋጣሚ ያው ብራዘር እኔ ያው ይሄ ለኔ ታላቅ ወንድሜ ነው። ያው ወደ አዲስ አበባ እኔ ነኝ ያመጣሁት። አንደኛው ወንድም አለ ጥቁሩን አበቃ ይባላል። እሱን ያመጣሁት እኔ ነኝ። አጋጣሚ አብረን አዲስ አበባ ላይ የኖርን ጋርድነት እንሰራ ነበር እና የኔ ጓደኛዬ ከወንድም በላይ በጣም ወደው ጓደኛ አለኝ አቢቲ ይባላል። እና በዛ መሀል እሱ እኛ ጋር መጥቶ ራት በልተን ምን ብለን ተኝን። ነገ ቸርች እንሄዳለን አለ። ማን ይላል? አቢቲ። እባክህ አንተ ጆካ አትያዝ እባክህ ዝም ብለህ ተኛ ምናምን ነገር። አንደኛው ደግሞ አበቃ ብሉት አንተ እኛም በካራቴ ልታስጥል ነው እንዴ ምናምን፣ ኧረ ዝም ብለህ ተኛ ምናምን ያለ ያሾፍን ተኝን። ነጋ ሲነጋ ዝም ብለህ እንደመቀለድ ሄድን ቸርች። አባቱ እንደመቀለድ ሄድን ቸርች። ቸርች ስንሄድ አንድ አይነት ልብስ ለብሰን አይታላ እሱን ገዝተን ነው እኛ አንድ አይነት ልብስ ዛሬ የኔ ቀን ነው ምን ነው ዛሬ የኔ ቀን ነው ምን ልብስ ገዝን እኛ በራሳችን ብር። የዛኔ ስንት ነው? 5 ብር አይ ቲንክ 5 ብር ነው እንደዛ ነው የገዛን። 5 ብር ለአራታችን ገዝን። ከዛም ማለት አጋጣሚ እኛ ቁጭ ብለን ቃሉን የሰምን ያለ ይሄኛውን የጸለየ እንዲመጣ ይሄን ነካ። በቃ እንዴት ነክቶ እንዲጸልይ በቃ በቃ የሆነ ያሌለ የሚገርም ፓወር በቃ እኔ አላውቅም ከየት ይምጣ አላውቅም። ጋርዶችን ምናምን በቃ ግብግብ ምናምን ተፈጠረ። ያዘ ጋርዶችን ይዞ መሮጥ ጀመረ። ማን ይሄ? ከዛም በኋላ መጨረሻ ላይ ጋርዶች ምናምን ያዙና እሱንም ወደ መድረኩ ይዞ ይሄዳሉ። የኔን ጉድ አላወቁም ጋሼ። ከዛን እሱም ወደ መድረኩ ይዞ ሲሄዱ ምን ተፈጠረ? እዛው አጋንንቱን አወጣ ገባ። እሱ ላይ ያለውን አጋንንት አወጣበት። ሳወጣ ደግሞ እኔ ደግሞ አገር ሰላም ነው ብዬ ለካ እሱ ለነሱ ሳስቸግር እሱን ለመያዝ ሄዳለሁ። እኔ ላይ ያለውን ጉድ አላውቅም። ከዛም እዛውም ደግሞ እኔ ላይ ተፈጠረ። ይሄ እንደዚህ አይነት ነገር ሲፈጠር ምንድነው ለኔ በቃ ጸሎት ማድረግ ለሱ ወደ እኔ ሲዞር ምንድነው በዛ መሀል እኔ ምንም ማውቀው ነገር የለም። ከዛ እንደዚህ ስንናገር ሲጸልይልኝ በቃ እኔ በቃ ወደኋላ ወደኩ። ከዛም በኋላ ጋርዶች ሮጦ በቃ እኔ መደባደብ ፈልጋለሁ ሲል ፈርቶ ጋርዶች አይታል 3 ነው ምናምን ጋርድ ነው በዚህ በዛ ምናምን ነገር ያዙ ሄዶ ይጠልዘዋል ይመታዋል ምናምን ነገር ብሎ ከዛም በዚህ በዛ ሲይዙ በቃ መደባደብ ፈልጋለሁ ምናምን ጣወል። ከዛን እስቲ ልቀቁታል ባለው እንዳለው ምናምን መደባደብ ሌላ አያስኬደኝ ምን እንደሆነ አያስኬደኝ ታውቃለህ። ሄዳለሁ አያስኬደኝ። የምር እኮ ልጣላ እኮ ነው እግዚአብሔርን ነው የሚለው። ይሄ ቀልድ ምናምን ነገር አይደለም። ልጣላ ቀጥታ ነው ይሄ በቃ እሱን እኔ ድሮም ጀምሮ የሆነ ታውቃለህ እንደ ውሸት ነው ብዬ ነው ማምነው የነበረው። ገብቷል። ውሸት ነው የሱ ነገር አገልግሎቱን ልክ አይደለም ምናምን ብዬ ነው ማምነው የነበረው። ለካ እኔ እውነቱ ሲገለጥልኝ ያኔ ነው በቃ ትክክለኛ ነው ብዬ ያመንኩት። እና
በየርኩበት ሰይጣን እኮ በነገራችን ተራ ነው ታሴ አሁን እሱ የሱ እርግጫውን ነው የምታየው